ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ ዛሬ የተሰሙ አዳዲስ የዝውውር መረጃዎችን እንዲሁም አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የኤርትራ ብሔራዊ ቡድን በቀጣዩ የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ውድድር ላይ ይካፈላል። በቅድመ ማጣሪያው ከስዋቲኒ ጋር የተደለደለው ብሔራዊ ቡድኑ የቡድን ስብስቡን ይፋ አድርጓል። ብሔራዊ ቡድኑ ጥሪ ካቀረበላቸው ተጫዋቾች መካከል 14 ተጫዋቾች በእንግሊዝ፣ ጀርመን፣ ስፔንና ግብጽ እንደሚጫወቱ ተነግሯል። ቀሪ የብሔራዊ ቡድኑ 12 ተጫዋቾች በሀገር ውስጥ እንደሚጫወቱ ተገልጿል። በቅርቡ ከማንቸስተር ዩናይትድ አካዳሚ ወደ ሼፊልድ ዩናይትድ ያመራው የ18 ዓመቱ አጥቂ ኢዮብ አብርሃ ይገኝበታል። ባለፉት ዓመታት በኢትዮጵያ ፕሪሚየር ሊግ ጥሩ ጊዜ ያሳለፈው አሊ ሱሌማን ጥሪ ቀርቦለታል። ኤርትራ የቅርብ ማጣሪያ የሜዳ ጨዋታዋን ሞሮኮ ላይ ታደርጋለች። ፔፕ ጋርዲዮላ በታሪክ 40ና ከዚያ በላይ ዋንጫዎችን በማሸነፍ በዓለማችን ሁለተኛው ስኬታማ አሰልጣኝ ሆኗል። ከሱ የሚበልጡት 49 ዋንጫዎችን ያሸነፉት ሰር አሌክስ ፈርጉሰን ብቻ ናቸው። የማንቸስተር ዩናይትድ የምንጊዜም ታላቁ ሰው ሰር አሌክስ በታሪኩ ብዙ ጊዜ ዋንጫዎችን በማንሳት ቀዳሚ ናቸው። ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ 13 ፕሪሚየር ሊግ፣ 2 ቻምፒየንስ ሊግ፣ 5 ኤፍኤ ካፕ፣ 4 ሊግ ካፕ፣ 10 ኮሚዩኒቲ ሺልድ፣ 1 የአውሮፓ ካፕ አሸናፊዎች ካፕ፣ 1 ሱፐር ካፕ፣ 1 ኢንተርኮንቲኔንታል፣ 1 ክለቦች ዓለም ዋንጫ በአጠቃላይ 38 ዋንጫዎችን ሲያነሱ በአበርዲን 3 የስኮትላንድ ፕሪሚየር፣ 4 የስኮትላንድ ካፕ፣ 1 ሊግ ካፕ፣ 1 የአውሮፓ ካፕ አሸናፊዎች ካፕ፣ 1 ሱፐር ካፕ በአጠቃላይ 10 ዋንጫዎችን እንዲሁም በሴንት ሚረን 1 የስኮትላንድ ፈርስት ዲቪዚዮን በ3 የተለያዩ ሊጎች 49 ዋንጫዎችን አሳክተዋል። ፔፕ ጋርዲዮላ በሄደበት ሁሉ ታሪክ መስራቱን ቀጥሏል። በ16 የውድድር ዘመናት 40 ዋና ዋንጫዎችን ሰብስቧል። ይህም በአማካኝ በየ23 ጨዋታዎች አንድ ዋንጫ ያነሳል ማለት ነው። ፔፕ ጋርዲዮላ በማንቸስተር ሲቲ ቤት 6 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ፣ 2 የኤፍኤ ካፕ፣ 4 የካራባው ካፕ፣ 3 የኮሚዩኒቲ ሺልድ፣ 1 ሱፐር ካፕ፣ 1 የክለቦች ዓለም ዋንጫ በአጠቃላይ 18 ዋንጫዎችን ሲያነሱ በባርሴሎና 3 ላሊጋ፣ 2 ቻምፒየንስ ሊግ፣ 2 ኮፓ ዲለሬ፣ 3 ስፓኝ ሱፐር ካፕ፣ 2 ሱፐር ካፕ፣ 2 የክለቦች ዓለም ዋንጫ በአጠቃላይ 14 ዋንጫዎችን ሲያነሱ በባየር ሙኒክ 3 ቡንደስሊጋ፣ 2 ዲኤፍቢ ፖካል፣ 1 ሱፐር ካፕ፣ 1 የክለቦች ዓለም ዋንጫ በአጠቃላይ 7 ዋንጫዎችን እንዲሁም በባርሴሎና ቢ1 ተርሴራ ዲቪዚዮን በአጠቃላይ በ5 ሊጎች 40 ዋንጫዎችን በማሳካት ከሰር አሌክስ ፈርጉሰን በመቀጠል ባለክብር ናቸው። ፔፕ ጋርዲዮላ በአሰልጣኝ ዘመኑ ካሳለፋቸው 16 የሊግ ውድድሮች ውስጥ በ12ቱ ዋንጫ በማንሳት አስገራሚ የበላይነት አሳይቷል። ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ለመሆን ተስማማ። ዚነዲን ዚዳን ከዓለም ዋንጫው መጠናቀቅ በኋላ ዲዲር ዴሾው በመተካት የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ለመስራት መስማማቱ የኤስፒኤን ዘግቧል። ዴሾው ከውድድሩ በኋላ ከኃላፊነቱ እንደሚለቅ የሚጠበቅ ሲሆን ዚዳንም ቡድኑን ለመረከብ ዝግጁ መሆኑን አረጋግጧል። የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ምንም እንኳን በአሁኑ ወቅት እቅድ ባይኖራቸውም ወደፊት ወደ አሰልጣኝነት ስራ ለመመለስ ፍላጎት እንዳላቸው ገለጹ። እንደ አሰልጣኝ ገና ሙሉ በሙሉ አልጨረስኩም፣ ለጡረታ እድሜም አልደረስኩም በማለት ወደ ስራው ዳግም የመመለስ እድል እንዳለ ፍንጭ ሰጥተዋል። በአሁኑ ወቅት በሬድቡል የግሎባል ፉትቦል ኃላፊ ሆነው እየሰሩ የሚገኙ ክሎፕ ወደ ሪያል ማድሪድ ያመራሉ ተብሎ የሚናፈሰውን ወሬ ግን ፈጠራ ነው ሲሉ አስተባብለዋል። ከሪያል ማድሪድ በኩል ለእሳቸውም ሆነ ለወኪላቸው የቀረበ ምንም አይነት ጥሪ እንዳልነበረም አረጋግጠዋል። ሊቨርፑል የኒውካስሉን ኮከብ አንቶኒ ጎርደንን ወደ አንፊልድ ለማምጣት ትልቅ እቅድ እያወጣ መሆኑ ተሰምቷል። ይህንን ዝውውር እውን ለማድረግ ክለቡ የሆላንዱን አጥቂ ኮዲ ጋክፖን ለመሸጥ ሳይገደድ አይቀርም። የአንቶኒ ጎርደን በዚህ የውድድር ዘመን በኒውካስል ቤት እጅግ አስገራሚ ብቃት እያሳየ ይገኛል። በቻምፒየንስ ሊግ ብቻ በ12 ጨዋታዎች 10 ጎሎችን አስቆጥሯል። የሚገርመው ነገር ጎርደን በልጅነቱ የሊቨርፑል ደጋፊ መሆኑ ለዝውውሩ ትልቅ ግፊት ይፈጥራል ተብሏል። ጋክፖ ለሊቨርፑል 49 ጎሎችን ቢያስቆጥርም እንደተጠበቀው ቋሚ ሆኖ ለማገልገል ተቸግሯል። አሁን ላይ ቶተንሃም ሆትስፐር፣ አትሌቲኮ ማድሪድ እና ኤሲ ሚላን ተጫዋቹን ለማስፈረም ፍላጎት አሳይተዋል። ጎርደን በኒውካስል እስከ 2030 ድረስ የሚያቆየው ኮንትራት በመኖሩና የውል ማፍረሻ ባለመኖሩ ሊቨርፑል ከፍተኛ ገንዘብን እንዲያወጣ ያስገድደዋል።
ማንቸስተር ዩናይትድ የአርሰናሉ ተስፈኛ ኮከብ ላይ አይኑን መጣሉ ተዘግቧል። ማንቸስተር ዩናይትድ የ19 ዓመቱን የአርሰናል የግራ መስመር ተከላካይ ማይልስ ሉዊስ ስሌኪን ለማስፈረም ያልተጠበቀ እንቅስቃሴ መጀመሩ ተሰምቷል። ዩናይትድ ይህንን እንግሊዛዊ ወጣት ተጫዋች በቋሚነት ወደ ኦልድ ትራፎርድ ለማምጣት የሚያስችሉ መሰረታዊ ስራዎችን እያከናወነ እንደሚገኝ ቲም ቶክ ዘግቧል። የማንቸስተር ሲቲ ኮከብ ቤርናርዶ ሲልቫ አሁን ላይ የዋና ተቀናቃኙ አርሰናል አሰልጣኝ ስለሆነው ሚኬል አርቴታ ያለውን አድናቆት ገልጿል። ሲልቫ ለአርቴታ ትልቅ ክብር እንዳለው ተናግሯል። ቤርናርዶ ሲልቫ አርቴታ በማንቸስተር ሲቲ ረዳት አሰልጣኝ በነበረበት ወቅት በሱ እድገት ላይ የነበረውን አስተዋጽኦ እንዲህ አብራርተዋል። አርቴታ በማንቸስተር ሲቲ በቆየባቸው 2 ዓመታት ውስጥ ለተጫዋቾች የሚሰጠው የታክቲክ እውቀትና ዝርዝር መመሪያዎች ለቤርናርዶ ሲልቫ ትልቅ እገዛ አድርገውለታል። አርቴታ በልምምድ ወቅት ራሱ አብሮ በመሳተፍ የነበረው ቴክኒካዊ ብቃትና እግር ኳስን የሚረዳበት መንገድ ተጫዋቾችን በእጅጉ ያስደምም እንደነበር ሲልቫ አስታውሷል። ሲልቫ እንደተናገረው አርቴታ ገና በረዳት አሰልጣኝነት ወቅት በጣም ጎበዝና ወደፊት ስኬታማ አሰልጣኝ እንደሚሆን የሚያሳዩ ምልክቶች እንደነበሩት መስክሯል። ምንም እንኳን አሁን ላይ በፕሪሚየር ሊጉ ለዋንጫ የሚፎካከሩ ተቀናቃኞች ቢሆኑም አርቴታ ለዛሬው ማንቸስተር ሲቲ ስኬት የራሱ የሆነ አሻራ እንዳለው ቤርናርዶ ሲልቫ በይፋ ተናግሯል። ኮቢ ማይኖ እስከ 2031 በኦልድ ትራፎርድ ለመቆየት ተስማምቷል። ማንቸስተር ዩናይትድ ከኮቢ ማይኖና ከሃሪ ማጉዌር ጋር አዲስ ስምምነት ላይ ለመድረስ ተቃርበዋል። ድርድሩ አሁን ላይ በጣም የላቀ ደረጃ ላይ ይገኛል። ኮቢ ማይኖ በከፍተኛ የደሞዝ ጭማሪ እስከ 2031 የሚቆይ አዲስ የረጅም ጊዜ ውል ሊፈርም እንደሆነ ተዘግቧል። በተጨማሪም ሃሪ ማጉዌር በዚህ የውድድር ዘመን መጨረሻ ውሉ ሊያልቅ የነበረ ቢሆንም ለተጨማሪ 1 ዓመት የሚያቆየውን ውል ለመፈረም ተቃርቧል። ማንቸስተር ዩናይትድ ለቋሚ አሰልጣኝነት ቦታው ከእጩዎች ጋር እስካሁን ንግግር አላካሄደም። ክለቡ በጥሩ አቋም ላይ በሚገኝበት በዚህ ሰዓት ውሳኔ ለመስጠት መቸኮል አስፈላጊ እንዳልሆነ ያምናሉ። ዩናይትድ ከማይክል ካሪክ ውጪ አሰልጣኝ ለመሾም ከመወሰኑ የስራውን ታላቅነት እና የሚዲያውን ጫና መቋቋም የሚችል ልምድ ያለው አሰልጣኝ ለመሾም ቆርጠው ተነስተዋል ሲል ስካይ ስፖርት ዘግቧል። የአርሰናሉ የተከላካይ መስመር የልብ ትርታ የሆነው ጋብሪኤል ማጋሊሽ በደረሰበት የቀኝ ጉልበት ጉዳት ምክንያት ከብራዚል ብሔራዊ ቡድን ስብስብ ውጭ ሆኗል። ተጫዋቹ በፈረንሳይና በክሮኤሺያ ላይ በሚደረጉት የወዳጅነት ጨዋታዎች እንደማይሳተፍ የተረጋገጠ ሲሆን ለቀጣይ ሕክምናና ፈጣን ማገገም በለንደን እንደሚቆይ ታውቋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።